ይሄን መጽሐፍ አሁን ጨረስክ አምሹር በጣም ብዙ ጊዜ ፈጀበ ስንት ጊዜ ፈጀበ ይሄንን ሁሉ ለመጨረስ እንግዲህ አመታት ናቸው ከዚህ ቀጥሎ ምንድነው ትላለ የዚህ ቀጣለ ለመጽሐፍ ታስባለህ ወይስ እንዴት ነው ሁለት ነገር አሁን ሪሰንትሊ ነው ከኮሎምቢያ ቦጎታ መጣሁኝ እዛ ምንድነው በዚህ በመጽሐፍ ምክንያት ነው ስለ ፓን አፍሪካኒዝም ስለ ኢትዮጵያ ባደረገችው የውጭ ጉዳይ ግንኙነት በዛን ጊዜ ጠየቁኝና I did 3 ሌክቸሮች አደረኩኝ እዛ ዩኒቨርሲቲዎች እንዲያውም ዩኒቨርሲቲው ልክ የአዲስ አበባ ዩኒቨርሲቲ ኦፍ ኮሎምቢያ ነው የናሽናል ዩኒቨርሲቲያቸው ነው እሱ It's the biggest university so እሱን አደረኩኝ I think it's a calling I think I'm going to start doing that everywhere በተለይ አዲስ አበባ ዩኒቨርሲቲ በቃ የምፈልገው ነገር ምንድነው ከወጣቶች ጋር መናገር ፈልጋለሁ ስለዚህ ጉዳይ ሌላው I've ጀምሬያለሁ መጽሐፍ ሌላ የኛ ፐርስፔክቲቭ ከአባቴ ከታሰረ በኋላ የኛ ላይፍ እንዴት እንደነበረ የሚያሳይ በዛ ሰዓት የሁላችንም ታሪክ ነው የሚሆነው እና እሱን ጀምሬያለሁ ወደፊት ደግሞ የአፍሪካ አንድነት ድርጅት ብቻ የሚል መጽሐፍ ጽፋለሁ ብያለሁ እስቲ